ጊዜህን አታባክን። በአንድ መንደር ውስጥ ተስፋ የቆረጠና በጣም በችግር የሚኖር አንድ ሰው ነበረ። ይህ ሰው ሁል ጊዜ እድሉን ያማርራል። አንዳንዴም በሕይወቱ ውስጥ ለተፈጠረው ችግርና ድህነት ሌሎችን ይወቅሳል። አንድ ቀን ግን ሕይወቱን የሚለውጥ አጋጣሚ በሚኖርበት መንደር ውስጥ ተከሰተ። የሀገሪቱ ንጉሥ እሱ የሚኖርበትን መንደር ሊጎበኝ መጣ። አጋጣሚውን ልዩ ያደረገው የንጉሡ መምጣት አይደለም። ይሄ ሰው ከንጉሡ ጋር ከዚህ ቀደም በልጅነቱ በአንድ ክፍል የተማረና ጓደኛው የነበረ መሆኑ ነው። ንጉሡ መንደሩን በሚጎበኝበት ጊዜ ከሕዝቡ መሃል ተጋፍቶ ወጥቶ አነጋገረው። ንጉሡም የልጅነት አብሮ አደጉ እንዲሆኖ ስላገኘው በጣም አዘነ። እሱም በሕይወቱ የደረሰበትን ፈተና እና ችግር አዋየው። ንጉሡ የሰውየውን ንግግር ካዳመጠ በኋላ እኔ ሕይወትህን የሚለውጥ ነገር አደርግልሃለሁ፣ ውድ የሆኑ ወርቆችና ጌጣጌጦችን እሰጥሃለሁ። እነሱንም ሸጠህ ሕይወትህን ትለውጣለህ። ዛሬ 12 ሰዓት ከመሆኑ በፊት ፀሐይ ከመጥለቋ በፊት ወደ ቤተ መንግሥት ትመጣለህ። እኔም እንድትገባ አደርግልሃለሁ። ከዛ እስከምትችል ድረስ ብዙ ጌጣጌጦችንና ወርቆችን እሰጥሃለሁ። ነገር ግን ልብ አድርግ፣ ፀሐይ ስትጠልቅ የቤተ መንግሥቱ በራፍ ይዘጋል። በሩ ከተዘጋ በኋላ መግባት አትችልም አለ። ሰውየው በደስታ እየዘለለ ወደ ቤቱ ሄደ። ያገኘውን ዕድል ለሚስቱ ነገራት። በጣም ተደሰተች። ቶሎ ብሎ ወደ ቤተ መንግሥቱ እንዲሄድ ነገረችው። እሱም አሁን መሄድ አልችልም፣ እርቦኛል፣ ምሳ በልቼ ወደ ቤተ መንግሥት ሄዳለሁ አላት። ምሳ ሰዓት እስኪደርስ ጠበቀ። ሚስቱም ምሳውን አቀረበችለት። ምሳውን ከበላ በኋላ ትንሽ ለ30 ደቂቃ ያህል እረፍት ላድርግ ብሎ አልጋ ላይ ጋደም አለ። እንቅልፍ ወሰደው። ከሸለበበት ሲነቃ ለ2 ሰዓታት ያክል ተኝቷል። በጣም ደነገጠ። በፍጥነት ከቤቱ ወጥቶ መሄድ ጀመረ። ትንሽ እንደተራመደ አንድ ዛፍ አየ። ለመድረስ ትንሽ ሰዓታት ይቀራሉ። ለምን እዚህ ዛፍ ጥላ ስር ትንሽ አላርፍም አለ። እናም ወደ ዛፍ ሩፉ ስር ሄዶ ተቀመጠ። እዛው በተቀመጠበት እንቅልፍ ወሰደው። ለ4 ሰዓታት ሙሉ ዛፉ ስር እንቅልፍ ይዞት ሄደ። ከሸለበበት ተነስቶ ሰዓቱን ሲመለከት በጣም ደነገጠ። በጣም በፍጥነትና በሩጫ ወደ ቤተ መንግሥቱ መሄድ ጀመረ። ነገር ግን ቤተ መንግሥት ሲደርስ ፀሐይ ጠልቃለች። የቤተ መንግሥቱን በራፍ ተዘግቷል። ያ ምስኪን ሰው ባመለጠው ዕድል እያዘነ ወደ ቤቱ ተመለሰ። ጊዜ ወርቅ ነው። በማንኛውም ሰው ውስጥ ያለ ውድ ስጦታ ጊዜ ነው። በትክክልና በአግባቡ ከተጠቀምንበት ከወርቅ የበለጠ ስጦታን ለሕይወታችን ያስገኝልናል። በአግባቡ ካልተጠቀምንበት ደግሞ እንደ ምስኪኑ ሰው ትልቅ ዕድል ያሳጣናል። ተጓዦች የጊዜ ዋጋ ዓመቱን ሙሉ ሲዘጋጁበት የነበረው ጉዞ በደቂቃዎች ልዩነት የሚሳፈሩበት ባስ ሲያመልጣቸው ይረዱታል። ተማሪዎች የመጨረሻ ፈተናቸው ቀን ፈተናዎችን ሲወድቁ የዓመቱንና የጊዜን ዋጋ ያን ጊዜ ይረዱታል። አንድ ታዋቂ አባባል አለ፣ ጊዜን ካከበርከው ያከብረሃል፣ ካባከንከው ደግሞ ያባክንሃል። አፍሪ መረጃ እንዳዘጋጀው፣ በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው